በሚል ነው ዝም ብሎ ለመውጣት የሚመጣው አብዛኛው ጊዜ። እኛ ብዙ መድረክ ላይ ተናግረናል፣ ብዙ መድረክ ላይ ብለናል፣ ምንም ፋይዳ ስለሌለው እስቲ እናንተንም ለማስደሰት እዚህ ቤት ውስጥ ያለውን ሰው ለማስደሰት የምናገር እንጂ ችግራችን መፍትሄ ያገኛል ብዬ አላስብም። በመጀመሪያ ነገር ሲቀጥል ኑሮ ውድነት ኑሮ ውድነት ያናካው ሰው አለ እንዴ? ከለውጡ በፊትና ከለውጡ በኋላ ያለውን ነገር ሁላችንም እናውቃለን። ትናንትና አንድ ነጋዴ ያለ አግባብ ዋጋ ጭማሪ አድርጎ ንግድ ሲፈጽም መንግስት አፋጣኝ እርምጃ ይወስዳል። መንግስትን እኮ የሚያስተቸው ሰበብ የሚያስነሳው የኑሮ ውድነት ነው። ዛሬ ወጣችሁ ገበያ ላይ በዛሬዋ ቀን ገበያ ላይ ወጣችሁ ሽንኩርት ጠይቁ 95 ብር እየተሸጣችሁ 95 ብር እየተሸጣችሁ ምን ማለት ነው? ዘይትኛ 1500 ብር እየገዛ ስኳር በዚህ ልክ እየተሸጠ ይሄንን መንግስት የማያረጋጋበት ምክንያት ምን እንደሆነ አይገባኝም። በእውነት ነው ችግር ኑሮ ሁላችንም ቤት አንኳኳል እንዴ መመራራ ሆናል። ግን ለማን ቤት እንላለን? ምን መፍትሄ ስላለ ማንም ነጋዴ እንደ ደግሞ እየተነሳ የፈለገው ዋጋ እያወጣ እየሸጠ ነው። 1500 ብር ዘይት እየተሸጠ ነው ገበያ ላይ እንዴ። እኔ ትናንትና ሽሮ ልገዛ ገበያ ስወጣ 210 ብር የተባለ 1 ኪሎ ሽሮ እንኳን መብላት አልቻልንም። ሌላውን ተው፣ ወደ ስጋውማ አንጠቀም፣ ወደ እንቁላሉማ አንጠቀም። 20 ብርና 25 ብር እየተሸጠ ነው እንቁላል። ስለዚህ የኑሮ ውድነት በጣም ጭንቅላታችንን አላቸውን ያዞረ ነገር ቢኖር የኑሮ ውድነት ነው በመጀመሪያ። ሲቀጥል የስራ አጥ